ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው ሁሉ አማን። ዛሬ ደግሞ እስኪ በሌላ ሀሳብ ዙሪያ መጥቻለሁ። ያው የተወለድንበት አካባቢ ላይ ያው እንግዲህ ብዙ ነገር ይወራል። ያው ወሎ የሚባለው አካባቢ ያው መቼም ወሎ ሲነሳ ብዙ ጊዜ የሴቶቹ ጉዳይ፣ የፍቅር፣ የመቻቻል፣ የሙስሊም የክርስቲያኑ መቻቻል፣ ሙስሊሙም በክርስቲያኑ ውስጥ ክርስቲያኑም በሙስሊሙ ውስጥ ያው ኃላፊነት እንዳለው፣ ውዴታ እንዳለው፣ መተሳሰብ እንዳለው ወይም ደግሞ በቃ አንዱ አንዱን እንደሚረዳዳ ነው ያው በአብዛኛው በኢትዮጵያ ውስጥ የሚታወቀው ማለት ነው። እና ይሄ ጥሩ ነገር ነው። ይሄ በጣም ወሳኝ ነገር ነው። እና ግን ከበስተጀርባው ምንድን ነው ያለው? እንደዚህ ሊሆን የቻለበት ምክንያት ምንድን ነው? ይሄ ወሎ ይሄንን የሚያደርግበት ሌላ ቦታ የሌለ ነገር ወይም ደግሞ ሌላ ቦታ የማይተገበር ነገር ወሎዮች የሚተገብሩት ለምንድን ነው ብለን ጥያቄ ብናነሳ መልሱ ከበስተጀርባ ሌላ ነው። ወሎ እንግዲህ ያው ብዙ ታሪካዊ ክስተቶችን ያሳለፈ ነው። እዛ ታሪክ ውስጥ አልገባም። ከገባው ያው መውጣት ስለማልችል ብዙ ትንታኔም ስለሚያስፈልገው ያው በእኔ አቅም ተተንትኖ ስለማያልቅ ያው እዛ ውስጥ አልገባም። ግን በአንድ ወቅት ነው የሆነ ሰውዬ ከሌላ ቦታ መጥቶ አንድ ወሎዬ እነዛ ወሎ አካባቢ ወደ ደሴ አካባቢ ነው እንደው እናንተ ወሎዬዎች ምንድን ነው ሚስጥሩ? ምንድን ነው ይሄ እናንተ የፍቅር ሀገር፣ የመቻቻል ሀገር፣ የመተሳሰብ ይሏችኋል። ስለዚህ እንደው ከየት ነው ይሄንን እንደው ልታገኙት የቻላችሁት? መቼም ዩኒቨርሲቲ ወይም ደግሞ ትምህርት ቤት ገብታችሁ አይደለም የተማራችሁት፣ ግን ከየት ነው ብሎ ሲጠይቀው ያ የወሎ ገበሬ ምን ይለዋል? ከዚህ ውጭ ሌላ አማራጭ ስለሌለን ነው። ወደን ነው ወይ በግዳችን ከዚህ ውጭ ሌላ አማራጭ ስለሌለው ከመዋደድ ከመፋቀር ውጭ ሌላ አማራጭ የለንም። ስለዚህ ያው ብሶት የወለደው ነው ይሄ የመዋደድ የመፋቀር የመተሳሰብ ብሶት የወለደው ነው። ወሎ ያው ብዙ ብሶቶች አሉበት። በተለይ በእስልምናና በክርስትና በኩል አሁን ላይ ለሌላው አካባቢ ሞዴል ይሆናል ወይም ደግሞ ተምሳሌት ይሆናል የሚባለውም ያው ከበስተጀርባው ብሶት ስላለው ነው። ያ ብሶት በጣም ሰፊ ነው። ብናወራው የሚያልቅ አይደለም። ስለዚህ ዛሬ ላይ እስልምና በክርስትና ውስጥ ወይም ክርስትና በእስልምና ውስጥ ብዙ ነገሮችን ታሪካዊ የሆኑ ክስተቶችን ያስተናገዱበት ነው ማለት ነው። ስለዚህ የዚህ የወሎ ነገር ያው ትርክቱ በጣም ከባድ ነው። በጣም አስገራሚ አስደማሚ ነው። እስኪ ደግሞ በሌላ ክፍል ያው ሌሎች ነገሮችን እንዲያቀርብላችሁ ፓርትቱ ብላችሁ ጻፉ ማለት ነው።